ደግ አደረግክ አዶንዬ። ሰላም ሰላም! ውድና የተከበራችሁ የእንግዳ ድራማ ተከታታዮች ቤተሰቦቼ፣ የኔም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ከኔ ጋር ሁሉም ሰላም ነው። እንግዲህ ዛሬ እንደተለመደው በእንግዳ ድራማ ብቅ ብለናል። እንግዳ ድራማ እንደምታውቁት ኤልሹ ያው ራሷን እየደበደበች ድረሱልኝ እያለች ቤት ቆልፋ ነበረ። ባለፈው ክፍል የጨረስነው፣ በአሁኑ ክፍል ደግሞ ያው እንግዲህ እዛ በሩን ቁልፉን ከፍታ እናቷን ለማስገባት ችላለች ነው ፍላጎቱም አላማውም እሱ ስለነበረ ኤልሹ ኑኑ ደከማትና አልጋ ላይ ቁጭ አለች። ኤልሹ ደግሞ ቁልፉን በሩን ከፍታ ልክ እንደተጎዳይ ነገር መሬት ላይ መልሳ ተዘፈቀችና ሰይጣኗ እናትየዋ ደግሞ መጣችና ኑኑን በጥፊ አለቻት። እንዴት ምን እያረግሽ ነው አለች። አንቺ ዝም ስትባይ ምናምን ምናምን ኑኑ ደግሞ እኔ አይደለሁም ራሷ በሩን ዘግታ ራሷ እንደዚህ ያደረገችው እኔ ምንም አላጠፋሁም እያለች ነበረ። ግን ሴትዮዋ የመስፋት ፍላጎትም ፈቃደኛም አይደለችም። ታውቃለች እንደማታረግ ልጇም እንትን እንደሆነ ታውቃለች። ግን ደግሞ ልጇን ማሳጣት አልፈለገችም እና ለልጇ ጠበቃ እንደሆነች ማሳየት ስለፈለገች ነው። ግን እዚሁ ላይ ማለት ነው ልጇ ኑኑ እንደሆነች እየታወቀ እያለ ለምን እስካሁን አስረዘሙት የሚለው እንግዲህ የኑኑ ስቃይ ይብቃ እና የኤልሹ ነገር ያብቃ የምትሉ ካላችሁ በዚህ አጋጣሚ ድምጥ እየሆናችሁ ኮሜንት አስቀምጡ ማለት ነው። ሲቀጥል እንደዛ እያደረገች አንገቷን አንቃሳለ አዶኒ መጣና አዶኒ ልቀቂያት አላት። ልቀቂያት ብሎ አላቀቃትና ወሰዳት ማለት ነው። ልቀቂያት ብሎ ማንተ አያገባህም አለችው። በነገራችን ላይ አያገባህም ምናምን ብላ ነበር፣ ግን እሱ እያስፈራራ ስለአሁን ላይ ምንም የሚፈላው ነገር የለም። እሱ ደግሞ ብቻ እሷን አስለቅቆ ይዟት ሄደ። ከዛ ቁጭ አለችና እናትየዋ ግን አንቺ እውነት ነው እንደዚህ አርጋሻለች ስታታ አሁን እናቴ እና እኔ ዋሻለሁ እንዴ ምናምን ምናምን አለች። ልጅቷን ኑኑን ይዞ ሲሄድ ኤልሹ ደግሞ ተቃጠለች። አዶኒ ኑኑን ይዞት በሚሄድበት ሰዓት ኤልሹ በጣም ተቃጠለች። ምክንያቱም አንደኛ አላማዋ እሱን ለመነካችብኝ ነው የኤልሹ ጥላቻ ማለት ነው። አዶኒ ስለሚያፈቅራት አዶኒ ነው እንጂ ደግሞ ኤልሹ አታፈቅረውም እኮ። ስለዚህ እሱ አልገባትም። ብቻ ኤልሹን ኑኑን ማፍሰቃይ ነው የምትፈልገው ኤልሹ። ሁኖም ግን ይዟት ሄዴ እና እያለቀሰች ነበረ። እና ኤልሹ ድጋሚ እናቷን እዚህ ቤት እነ ኑኑ ካልወጡ እኔ እወጣለሁ ወስኛለሁ ብላ ምርጫም ሰጥታታለች ከዚህ ቀደም። አሁን ደግሞ እናትየዋ ሂዳ የነ አይንዬን ጠራቻት እና ልጅሽ ያደረገችውን ምናምን አለቻት። አይንዬን መተረተይ ኑኑ እንደዚህ ያታደርግም አየሽ እናቴ አየሽ፣ እሷ ራሱ እናትየዋ እንደ ልጅቷ አንድ አይነት ናቸው፣ ለልጇ ነው የምታብረው ምናምን አለች። ከዛ ያው እንግዲህ እስኪ ትንጣና እንጠይቃት አለች እናትየው። ታውቃለች መቼም የልጇን ጠባይና። ከዛ እናትየውን ጠሯት። እናትየውን ሂዳ ልጠራ ስትሄድ ኑኑ ከአዶኒ ጋር እያባበላት እያለቀሰች ነበረ። ያው ታውቃላችሁ ከፍቷታል፣ የከፋት ናት። በዛ አጋጣሚ አየቻቸውና ከወንድ ጋር እናት ምናምን ብላ ወሰደቻት። እናትየውን ስትወስዳት እናትየው ደግሞ አመነች። አሰጠያት። ከወንድ ጋር ምን ታደርጊያለሽ ምናምን ምናምን አለቻት። ልጁ ሊያናገራት አዶኒ ሊያናገራት ሞክሮ ነበረ። ግን አንተ አያገባህም፣ እኔ ልጅን ነው ያወራሁት፣ ከሱ ጋር ምን ትሰሪያለሽ ከወንድ ጋር ምናምን ብላ እጇን ይዛ ወሰደቻት ማለት ነው። ደስ አላት ኤልሹ ማለት ነው። እንግዲህ ኑኑ ስትከፋ ኤልሹ በጣም ደስተኛ ነው የምትሆነው። ከዛ ኑኑን ወስዳ እናቷ አይንዬ ጠየቀቻት። ኑኑም እኔ አላረኩም እናቴ እኔን አታምኝም እንዴ አለች። እንዴት ልጅ እንደዚህ ታደርጊያለሽ? ምክንያቱም አላመነቻትም። ልጅ እንዴት እንደዚህ ታደርጊያለሽ ምናምን አለቻት። መጨረሻ ላይ ዞሮ እናትየዋን ሂደሽ ይቅርታ ጠይቂያት፣ እኛ እሷ ቤት ተቀምጠን እንደማልቀስም ነገር አለች። ከዛ ኑኑ እናቷ እንድታዝንባትም ወይም ደግሞ እንድትከፋባት በጭራሽ ስለማትፈልግ እሺ እናቴ አንቺ ካልሽ ለአንቺ ስላደርገዋለሁ አለች። ያው ጥፋተኛ እንደሌለች ታውቃለች። እና ሄዳ ይቅርታ ስትጠይቃት ያው አመነጫጨቀቻት አለቻት ምናምን። ዘወር ስንል ደግሞ ወደዚህ አዶኒ ይሄድና ኤልሹን አንቆ እንዴት እንደዚህ ታደርጊያለሽ ምናምን ፀጉሯን ይዞ
ብዙ ነገር አላት። አንተ እንዴት እንደዚህ ትናገረኛለህ? አንተ እንደዚህ የምትናገረኝ ምናምን አለችው። እሱ ደግሞ ሁለተኛ እንዳታደርጊው እንደዚህ ነገር ምናምን ብሎ አስፈራራል። ተስፈራራኝ የመጣኸው ውጣልኝ ውጣልኝ ብላ ክላሷ አስወጣችው። እሱም ወጣ። እሷም እንግዲህ ማልቀሷን ቀጥላለች ማለት ነው። ሌላኛው እንግዲህ ጆን ነው። ጆን ፍቅር ይዞታል። ያው እንደምታውቁት ጆን ቁጭ ብሎ በራቸው ፊት ለፊት የተንጎራደደ በመጠበቅ ብዙ ሰዓት አሳለፈ። እዛ ላይ ለምንድን ነው ስሟ ኑኑያት ከሆነ ሴትዮዋ ስለ እሷ ነው እያወራች የነበረው እያለ እያብሰለስለ ነበረ። እሺ ደግሞ ስለምንድን ነው እንደዛም ሴትዮዋ የምትቆጣት ስትቆጣት የነበረው እያለ እያብሰለሰለ ሲቀመጥ ሲነሳ አትመጣም እንዳትወጣም እያለ እየጠበቃት ውጭ ላይ ቁጭ ብሏል ማለት ነው። ከዛ እሷ ደግሞ ኮርመት ብላ እያለቀሰች ነው እህቷ መጣች እና ምን ሆነሽ ነው እህቴ ምን ሆነሽ ነው ንገሪኝ ምናምን እያለች ስትጠይቃት ነገረቻት ሁሉን ነገር። እንደዚህ ራሷን ደብድባ በድኔ አሳበበች ምናምን አለች። ተይ ብያት ነበረ እኮ እኔ ነግሬያት ነበረ። ሁለተኛ ወደ አንቺ እንዳትመጣ አስጠንቅቂያት ነበረ። አሁን በቃ ሁሉም ያለቃል ምናምን ብላ እህትየው እንትን አለች። በቃ እህቴ እንደዚህ እንዳታደርጊ እኔ ሌላ ቤት ፈልጌ ስራ እገባለሁኝ በእኔ ምክንያት እናንተ ስትል ትልቅየው ደግሞ እንደዚህ ለምን ትያለሽ መሲ ማለት ነው። ለምን እንደዚህ ትያለሽ? አንቺ እኮ በዚህ እድሜሽ ይሄን ማሰብ አልነበረብሽም። እኔ ልጨነቅልሽ እህቴ እኔ ልሰብልሽ ምናምን ብላ ተላቃቀሱና ቀጥታ መሲ ስልክ ደወለች። ለማን ደወለች ታውቃላችሁ? ለየልሽ ወንድም ወይ ደግሞ ለኑኑ አፍቃሪ ደወለች እና የት ነህ ደህና ነህ ወይ ምናምን አለችው እና የት ነህ ከኑኑ ጋር እፈልግሃለሁ ምናምን አለችው። ከዛ ኑኑን አንቺማ ይሄን ነገር ማየት የለብሽም ማለች እና በራሷ ሀሳብ ያው እሱ ጋር ትወጫለሽ ምናምን ስትላት ኧረ እኔና እህቴ እሱ ጋር መሆን አልሄድም ምናምን ስትላት እሱ ጋር ትሄጃለሽ ምናምን ብላ እጇን ይዛ ወጥታ ነበረ እና ከዛ እሱ ውጭ ታገኘዋለሽ ሂጂ ብላ አስወጣቻትና ኑኑ ወጥታ ስትሄድ እየጠበቃት ስለነበረ ጆን አገኛት። ደስ አለው። ከዛ መጣሽ ምናምን በአጋጣሚ ነው አላት። አንተ በአጋጣሚ ቤትም አለ በአጋጣሚ ውጭም አለ በአጋጣሚ ምናምን አለች። በቃ በአጋጣሚ እንዳልሆነ ገብቷታል ማለት ነው። ከዛ ኑኑያን ትክክለኛ ስምሽ አይደለ ምናምን እያለ ስለዛ ነገር ጀምር ሲያደርግ አፍቃሪዋ መጣ። ስታየው ደነገጠች ምናምን በቃ ሂድ ምናምን ስትለው አልሄድም። እሱም መጣ። ቀጥታ ሲመጣ እጇን መሀል ላይ ነው እንግዲህ የገባባቸው። መሀል ላይ ሲገባ እጇን ሲይዝ ይሄኛውም እንዳትነካ ብሎ እጇን ያዟት። ከዛ ምን እየሆናችሁ ነው እናንተ ምናምን አለቻቸው። ዝሮ ነይ ብሎ እጇን ይዟት ሄደ። በሄደ ሰዓት ጠየቃት። አብረው ብዙ ከተጓዙ በኋላ እንዴት ላውራት ምን ላውራት እያለ በውስጡ እየተጨነቀ ነበር። እሷ ደግሞ ተቀይሞኛል እንዴ ምን እንዴት ነው ያስቀይምኩት ምናምን ብዙ ተቀይሞኛል ማለት ነው እያለች ከራሷ ጋር እያወራች ከራሳቸው ጋር እያወሩ ነበረ። ግን ገፋ አርጎ እሱ አወራት ማለት ነው። እና ለምንድን ነው እንደዚህ እኔ ስጠጋሽ የምትርቂኝ? ምክንያትሽ ምንድን ነው? ምንም ምክንያት የለኝም። እንዴት ካለ ምክንያት እንደዚህ ትርቂኛለሽ? ምናምን እያላት ነበረ። እሷም ያው እንዳትናገሪ ለማንም ብላ ስላስጠናቀቀቻት እናት የእንጀራ እናቱ እና በቃ እሱን ታስታውስና አይ ምንም የለም ትላለች። በቃ መጨረሻውን በምንም የለም ትዘጋዋለች ማለት ነው። እሱ እንዴት ምንም የለም እባክሽ ንገሪኝ፣ ምክንያትሽ ምንድን ነው የምትርቂኝ? ካለምንም ምክንያት እንድትርቂኛለሽ? ከአዶኒስ ጋር ምንድን ነው ያላችሁ ነገር እያለ በግልጥ ይጠይቃታል። እሷ ግን ሁሉንም አልመለሰችለትም። ተወኝ አትጠይቀኝ ነው እያለችው ያለችው ማለት ነው። ወደ ቤት ስንመለስ እንግዲህ እህትየው እንግዲህ ኤልሹን አገኘቻትና ኤልሹን ምን ተፈጥሮ ነው ምናምን እያልሽ በቃ ሙድ ይዛባት እያወራቻት እየጠየቀቻት ነበር። አይዴል መታችሽ፣ ኧረ እባክሽ በጣም አመንኩሽ ምናምን እያለች ከዛ አውጣጣቻትና መጨረሻ ላይ አንቺ ራስሽ አይደለሽ እንደዚህ ያደረግሽው ያመንኩሽ ምናምን ትላታለች። እሷ እንዴት ራሴ እንደዚህ ያደርጋለሁ ምናምን ስትል አስጠንቅቄሽ ነበር አንቺ ውሸታም፣ አሁን ሁሉንም ነገር በሰው በተሰበሰበበት ሁሉንም ነገር እናገራለሁ፣ አጋልጥሻለሁ አንቺ ውሸታም ምናምን አለቻትና ከዛ እጇን ይዛ ሁሉንም ኑቶሎ ብላ ጠራቻቸው። እናቷም
ማለት እናቷ ወላጅ እናቷም ይችኛዋም የኤልሹም እናት ሰይጣኗ ስሟን መጥራት ራሱ ያስጠላኛል ማለት ነው። ኤለን ይላል ደግሞ ኤለን ብሎ ስም የእሷ ሰይጣን ነበር እንጂ ስሟ መሆን የነበረበት እና እሷን መጣች። ሁሉም መጥተዋል እንግዲህ አዶኒ መጥቷል ማለት ነው። ከዛ ምን ልታሳይ ስልኳን እየጎረጎረች ነበረ ልታሰማቸው በመረጃ ምንም የለም እማዬ ዝም ብላ ነው እሷ ምንም የለም እያለች ነበር ለእናቷ። ግን እሷ እንዴት ምንም የለም ብላ ልታሳይ ስልኳን እየጎረጎረች ነበረ። ይህን ይመስላል እንግዲህ ቀጣይ ክፍል ይዤላችሁ እስከምንመጣ ሰላም ቆዩልኝ። እንደው ስወዳችሁ ላይክ አርጉ፣ ላይክ ሰብ እያደረጋችሁ ጋይስ። ምንም ቪው የለም እኮ እንደው ዝም ብለን ሆነ ምንጮኸውና ላይክ አድርጉ፣ ሼር አድርጉ። የበለጠ አሻሽገን እንመጣለን እና እወዳችኋለሁኝ። ባላችሁበት ሰላማችሁ ይብዛልኝ። ቻው ቻው፣ ሰላም ቆዩልኝ።